እንደምን አላችሁ የተከበራችሁ ወንድም እህት ኢትዮጵያውያን፣ በየትኛው ማህበራዊ ሚዲያ ይህንን መረጃ ሰምታችሁ ወደዚህ የምትገቡ ወንድሞችና እህቶች መረጃ ለመስጠት ይሆናል። ይህም ድርጅታችን ዓለም ላይ ከተመሰረተ ከ4 ዓመታት በላይ ቆይታ ያለው ሲሆን ዓለም ላይ እንግዲህ በሲንጋፖር ሀገር የተመሰረተ ድርጅት ሲሆን ዛሬ ላይ ከ180 ሀገሮች በላይ እየሰራ ያለ ድርጅት ነው። የራሱ ኮይን አምራች እንዲሁም የራሱ ዋጋ አውጥቶለት እኛ ጊዜያችን በአግባቡ ተጠቅመን አላማ ኖሮን ራሳችንን ቤተሰባችንን ሀገራችንን መጥቀም የምንችልበት ትልቅ እድል ይዞልን የመጣ ድርጅት ሲሆን ኢትዮጵያ ውስጥም የሰራነውን ገንዘብ በ6 ባንኮች ቴሌብርና ሳፋሪኮም ማውጣት የምንችልበት 24 ሰዓት 7 ቀን አገልግሎት የሚሰጥ የዓለማችን ድንቅ ድርጅት ነው። ማንኛውም ኢትዮጵያዊ አላማ ካለው ፍላጎት ካለው ሰርቶ መቀየር የሚችልበት በጣም ትልቅ ድርጅት ነው። ስለዚህ 24 ሰዓት 7 ቀን ክፍት የሆነ ሲሆን ሁሉም ሰው ባለው ጊዜ በአግባቡ ተጠቅሞ ትልቅ ነገር መስራት የሚችልበት ሲሆን ድርጅቱ የተሰማራባቸው 3 እንዲሁም ደግሞ ከዛም በላይ ሆኖ የስራ ዘርፎች ያሉት የመጀመሪያው አዲስ ሆነን መተን የምንሰራቸው የ7 ቀናት የዌልካም ጊፍቶች ያሉን ሲሆን ለወንዶችም ለሴቶችም እንግዲህ በሰራነው ልክ የምናገኝበት ነው። ዌልካም ጊፍቱ ሴቶችን ያጠቃልል ሲሆን ወንዶች ግን በመጡበት ቀን ሌቭላቸውን ቀይረው ላይቭ ገብተው ማወቅ ያለባቸውን ነገር አውቀው የሚሰሩ ከሆነ ግን እነሱም የእውቀትና የሚያገኙት ነገር ኖሮ ሌሎቹን በስነ ስርዓቱ አሰልጥነው አብቅተው ሌሎቹንም ጠቅመው የሚጠቀሙበት አሰራር ያለበት ነው። እንግዲህ ከዚህ በመቀጠል ግን የተሰማራባቸው ስራ ዘርፎች ውስጥ አንደኛውና በጣም ትልቁ ዛሬ ላይ ኢትዮጵያውያን በወር ውስጥ እስከ 1 ሚሊዮን ብር የሚሰሩበት እንዲሁም ደግሞ ዓለም ላይ እስከ 40 ሚሊዮን ብር ድረስ እየሰራበት ያለ ትልቁ የስራ ዘርፍ ማለት ወኪል ሆኖ መስራት ሲሆን ሁለተኛው ስራ ዘርፍ የኮይን ነጋዴ ሆኖ እስከ 30% ትርፍ አገኝተን መስራት የምንችልበት ነው። ከዚህ በመቀጠል ሶስተኛው ላይ አዳዲስ ሰዎች ሆስት ሆነው የሚሰሩበት ወይም ደግሞ አዲስ ሆነው የራሳቸውን ተሰጥኦ አውጥተው የሚሰሩበት ወንዶችም እንዲሁም ደግሞ ሴቶቹም የራሳቸው ተሰጥኦ አውጥተው ሲሰሩ ሌሎች ጊፍተሮች ኮይን ሰጥቷቸው በዛ በሚያገኙት ኮይን ላይ የበለጠ ትልቅ ነገር ማግኘት የሚችሉበት ሌላ ስራ ዘርፍ ያለው ድርጅት ነው። ስለዚህ በዚሁ ልክ መረጃ በዚሁ ልክ ከሰጠናችሁ አይቀር ወደ ድርጅቱ ስትቀላቀሉ የራሱ ከየትኛውም ከዩቲዩብም ከቲክቶክም ይሁን ከየትኛውም ከቴሌግራምም ከኢንስታግራም ከፌስቡክ ከማን የማህበራዊ ሚዲያ ወደዚህ ስትቀላቀሉ ቻናል አለ። በዛች ቻናል ቅደም ተከተሉን ጠብቆ ከላይ ሊንክ አለ። ያን ሊንክ ተጠቅማችሁ አፑን አውርዳችሁ ፎርም ሞልታችሁ የፍታሽ አሰጣችሁ ቀጥታ ላይቭ ላይ ገብታችሁ የምትሰሩትን ስራ የሚያሳይ የራሱ የቻለ ቅደም ተከተል የጠበቀ ቪዲዮዎች አሉ። ያንን አይታችሁ ሲጨርሱ የራሳችሁ ዌልካም ጊፍታችሁን የምታነሱበትና የቀን የሰራችሁበት ከመምሸቱ በፊት ከምሽቱ 1 ሰዓት ጀምሮ ሰዓቱ ክፍት ይሆናል። በዛ በ24 ሰዓት ውስጥ ለ3 ሰዓታት ላይቭ ተቀምጠን የምንሰራው ስራ አለ። ያንን ሰርተን ስንጨርስ ሰዓቱ ከመምሸቱ 24 ሰዓቱ ከመዘጋቱ በፊት 12 ሰዓት አካባቢ የሰራችሁትን ሰብሰብ አድርጋችሁ የምትወጡበትና ሌላ 24 ሰዓት የሚተካበት ነው የሚሆነው። ይሄንን ከጨረሳችሁ በኋላ ላይቭ ላይ እኔ ያለሁበት መታችሁ ማወቅ ያለባችሁ ነገር የምታውቁበት ነው የሚሆነው። ይሄ አጭር ማብራሪያ በደንብ አድምጡትና ተግባራዊ ለማድረግ ሞክሩ። አመሰግናለሁ።